ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ ሆይ? ዛሬ የመጣሁበት ማለት ነው ትዳርን ከሚያቆሽሹ ነገሮች ወይም ከሚያበላሹ ነገሮች ትንሽ ልበላችሁ ማለት ነው። በመጀመሪያ አትውቀሱ፣ ባለፈ ነገር አትውቀሱ ባሎቻችሁ ማለት ነው። እንደዚህ ብላይ ነበር እኮ እንዲህ አላረክልኝ ምናምን እያላችሁ ባሎቻችሁን አትውቀሱ። ለምንድን ታውቃላችሁ? የሆነ ያለፈን ነገር ማውቀስ ጥሩ አይደለም፣ የሆነ ያቆሽሻል። መናገር ካለባችሁ ያ ሰው በሚናገራችሁ ሰዓት ያኔ በቃ በጣም ሙቅ ካላለ ምናምን በሚናገራችሁ ሰዓት መናገር መመለስ። ሲናገራችሁ ዝም ብላችሁ በኋላ እንዲህ ብለኸኝ ነበር እኮ የዛኔ እንዲህ ብለኸኝ ነበር እኮ የ3 አመቱን የ2 አመቱን እያነሳችሁ አትውቀሱ ሰው። ይሄ ለትዳር አንዱ በሽታ ነው ማለት ነው። ምንም አይጠቅምም። በቃ ወንዶች ሲወቅሷቸው አይወዱም። ገደል ይጉ እንዳትደሙ ውዶች ማለት ነው። ገደል የማይገቡበት ምክንያት አለ። ልጅ ይወለዳል፣ ልጅ ይመጣል፣ ከዛ በኋላ መለያየት በቃ የሆነ በጣም ያስጠላል። ና ይሄ እኔ ምክር ነው ማለት ነው። ሁለተኛ ደግሞ የሴት ጓደኛ አታብሱ። የሴት ጓደኛ ወላሂ በሽታ ነው ማለት ነው። አስመሳይ ሰው በቃ አስመሳይ የሴት ጓደኛ ምናምን ካላችሁ እናንተ ጋር ስትልጥፍትልና ማለት ነው ለሱ የት ናት እንትናት እያለች ስልክ መደወል ትጀምራለች። ከዛ መቅረብ ትጀምራለች ምናምን። ሁሉም ሰው አይደለም። የሴት ጓደኛ ትዳር ከያዛችሁ በኋላ የሴት ጓደኛ አያስፈልጋችሁም። ጎረቤት አለ አይደለም? በቃ ጎረቤቶቻችሁ ጋር ትጋደድ ያላችሁ፣ ዘመዶቻችሁ ጋር ትጋደድ ያላችሁ። እንዲህ የሴት ጓደኛ ካላስ በትምህርት ቤት ይበቃል፣ አያስፈልግም። እሺ የሴት ጓደኛ ሰምታችኋል? ሽድች ወላሂ የሴት ጓደኛ አትያዙ ማለት ነው። በቃ ሀላርን ሰው በጣም አተማኑ። የሴት ጓደኛ እፍ ያለ ፍቅር ይቅርባችሁ ባይ ነኝ። እና ውዶች ከተስማማችሁ ከኮሜንት ስር ጻፉልኝ። እና ደግሞ ካለ ያለፈው ህይወቱ በቃ ስላሳለፈው ህይወት አንተ እኮ እሷን አፍቅረህ ነበር፣ እሷን አግብተህ ነበር፣ እሷ እንዲህ ነበር፣ እኔ ከእሷ ነሽ ማንም ከማንም ስለማየት ማለት ነው። እኔ ከሷ ንሽ ነው እኮ አሳነስከኝ እንዴ ምናምን እያላችሁ ይሄን ራሳችሁን ዝቅ አታርጉ። ማንም ከማንም አያንስም። እሺ ማሮቼ፣ እና በቃ ለራሳችሁ ክብር ስጡ፣ ራሳችሁን ሆኑ። እና ስላለፈው ህይወቱ ምንም አያገባንም። አንድ ሴት ወደሽ አምነሽ ወደን ፈቅደን ካገባ ነው በኋላ ስላለፈው ሄዱኛ ምን አገባን? ስለዚህ ስላለፈው ህይወቱ አታንሱ። በቃ ያለፈው ህይወት ያለፈ ነው፣ የቀረ ነው። አሁን ያላችሁበትን ወይም ያለንበትን ወዴን ፈቅዴን መኖር አለብን እንጂ በቃ እንደሷ ፈንኩልህ ምሳ በሰማይና አታየኝም ማድርሽ በቃ ወንድም ቢሆን ማለት ነው ስላለፈው ህይወቱ እሷ እኮ ትበልጥሻለች፣ እሷ እኮ እንዲህ ትልሻለች፣ እሷ እኮ እንዲህ ናት። በቃ ባል ሆኖ ሲጀመር ይከለ ሚስት እኮ ሸጋ ናት። አያገባውም። ቤቱ በገባ ሰዓት እዛው ውጭ ሲያይዘው አድንቆ ይንጣ እንጂ ቤት ሲመጣ በቃ እውነተኛ ባል ከሆነ የማንንም ሚስት አያድንቅም። እኛ ሴቶች ደግሞ እንድንበለጥ አንፈልግም። ይሄን ታውቃላችሁ። እና በቃ እንደዚህ አይነት ወንድ ሲጀመር በቃ ዳር የሚል ነው። ደግሞ የወንድ ልጅ ባህሪ ማለት ነው። ብዙ ወንዶች አሉ እንደዚህ የሚሉ እኔ አገባለሁ፣ 2 ሚስት አገባለሁ፣ 3 ሚስት አገባለሁ እያለ የሚልሽ ከሆነ ማለት ነው ይህ አይቀርልሽም። ኪሴ የሞላለት የለወቂ ማለት ነው። በእኔ በቃ ባፋቸው አገባለሁ የሚሉ ሰዎች በቃ ማግባታቸው አይቀርም። የምሬን ነው። እኔ ብዙ ሰው ስላየሁ ነው። በቃ አገባለሁኝ፣ 2ኛ ሚስትማ ያስፈልገኛል፣ ኪስ ውስጥ ይሞላ ነው። ይሄ በቃ አምነሽ ኑሪ ማለት ነው። ኪሱ የሞላለት ያገባል፣ ይሄዳል፣ ያግባ፣ ተፈቅዶለታል። እና እንዳትናደጂ ወይም እንዳትናደዱ ብዬ ነው። እና ውዶች ላይክ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ አትለፉ። አዲስ ጀማሪ ነንና አበረታቱን። እና እኛ ሴቶች ደግሞ ማለት ነው ልክ በቃ ትዳር ከያዘን እንደ ቤታችን መኖር አለብን። እንደ ቤታችን በቃ
የጎረቤትሽ ባል ወይም የጎረቤቶቻችን ባሎች ለሚስቱ ወርቅ ስለገዛ ሀላስ የእኛ ባል ከሌለው ወይም ያንቺ ባል ከሌለው ዳቦ ገዝቶ ይመጣል፣ ይበቃል። እሷ እኮ ባል እንዲህ ነው፣ የእሳቸው ቤት እኮ እንዲህ ነው፣ ቤታቸው እኮ ሙሉ ነው። በቃ እንደዚህ ያን ማለት የለብንም። ምክንያቱም የእኛን ቤት አንድ ቀን ሙሉ ስለሚሆን እንደዚህ ብላችሁ ማለት የለባችሁም። እሺ ውዶቼ፣ ከወደዳችሁት ላይክ ሰብስክራይብ አድርጉ እንዳታልፉ ማለት ነው። በአዲስ አይዲያ መጣለሁኝ እና እንደ ቤታችን እንዳር ነው የምለው። እንደ ቤታችን በቃ ሰው እንደ ቤቱ፣ ሴት ልጅ በቃ ባላ ስትቃቃና እንደ ቤቷ ስታድር ነው። እና ውዶቼ ዛሬው ማለት ነው ይሄን ይመስላል። ብርትት ጥንክር በሉልኝ፣ አብሽሪ የመዲያም ቅመሞች። ሰብስክራይብ ሳታደርጉ እንዳታልፉ ግድ ነው። ዩቲዩብ የምንለፋው ለሰብስክራይብ ስለሆነ ማለት ነው። አዲሶች ደምሩኝ መልሳለሁኝ። እና የኔ ውዶች የዛሬው ይሄን ይመስላል። በጣም ነው የምወዳችሁ እና ለትዳራችን ለቤታችን ክብር ይኑረን ማለት ነው። አረብ ሀገር ያላችሁትም ሸቀል ሸቀል አድርጋችሁ ሳትቀሙ ባሎቻችሁን ላፍ ብላችሁ ወደ ሀገራችሁ ሰምታችኋል። ሴቱ ማለት ነው ያሁኑ ልጅ ጭራሽ ያው የሰው ባል ያምረዋልና የሰው ባል የምትቀሙ ሴቶችም ተጠንቀቁ ማለት ነው። ተቀምተሻል መሰል ምናምን እንዳትሆኑ ነው። እኔ ያልተቀማም ይሄ በቃ የኔ ሀሳብ ነው። እና ውዶች ሰላማችሁ ብዝት ይበልኝ። ይሄው ሳውዲ ያላችሁ ሀይበሉ ጧይፍ ያላችሁ ላይክ ሰብስክራይብ አድርጉ እና በጣም ነው የምወዳችሁ። ቪዲዮ አላስረዘምኩም፣ ትንሽዬ ናት፣ ስሟት ሙሉዋን ማለት ነው። እና ሀይበሉ ጧይፍ ያላችሁ ውዲዎቼ በተረፈ ሰላማችሁ ይብዛ። ላይክ ሰብስክራይብ አድርጉ። እወዳችኋለሁ።